ጥያቄ 1 ቁርአን ከመውረዱ በፊት ነቢዩ ሰለላሁ ዐለይሂ ወሰለም በረመዳን ወር የትኛው ዋሻ ውስጥ ገብተው ይገዙ ነበር? ሀ የሰውር ዋሻ፣ ለ የሂራ ዋሻ፣ ሐመሩሃ የኡሁድ ዋሻ። ትክክለኛው መልስ ለ የሂራ ዋሻ። ጥያቄ 2 ጾመኛ ሰው ባለማወቅ ወይም ረስቶ ቢበላ ወይም ቢጠጣ ጾሙ ምን ይሆናል? ሀ ይበላሻል፣ ቀዷ ማውጣት አለበት። ለ አይበላሽም፣ ጾሙን መቀጠል ይችላል። ሐመሩሃ ለድሃ ምግብ መስጠት አለበት። ትክክለኛው መልስ ለ አይበላሽም ወይም ጾሙን መቀጠል ይችላል። ጥያቄ 3 ለይለቱል ቀድር ከስንት ወር ትበልጣለች? ሀ ከ100 ወር፣ ለ ከ500 ወር፣ ሐመሩሃ ከ1000 ወር። ትክክለኛው መልስ ሐመሩሃ ከ1000 ወር። ጥያቄ 4 በረመዳን መጨረሻ ላይ የሚሰጠው ዘካተል ፊጥር ግዴታ የሆነው መቼ ነው? ሀ ከሂጅራ በኋላ በሁለተኛው ዓመት፣ ለ ከሂጅራ በኋላ በአምስተኛው ዓመት፣ ሐመሩሃ መካ ከመከፈቷ በፊት። ትክክለኛው መልስ ሀ ከሂጅራ በኋላ በሁለተኛው ዓመት። ጥያቄ 5 ጾም ከእስልምና ማዕዘናት ውስጥ ስንተኛው ማዕዘን ነው? ሀ ሁለተኛው፣ ለ ሶስተኛው፣ ሐመሩሃ አራተኛው። ትክክለኛው መልስ ሐመሩሃ አራተኛው። የታመመ ሰው ወይም መንገደኛ ሙሳፊር በረመዳን ያፈጠረውን ጾም መቼ መክፈል ወይም ቀዳ ማውጣት አለበት? ሀ ከረመዳን ወር በኋላ በሌላ ቀናት፣ ለ በዚያው በረመዳን ወር ውስጥ፣ ሐመሩሃ በሚቀጥለው ዓመት ረመዳን። ጥያቄ 7 ኢዕቲካፍ ወይም መስጊድ ውስጥ ተገልሎ መገዛት በብዛት የሚደረገው በየትኛው የረመዳን ቀናት ነው? ሀ በመጀመሪያዎቹ 10 ቀናት፣ ለ በመጨረሻዎቹ 10 ቀናት፣ ሐመሩሃ በረመዳን አጋማሽ ላይ። ትክክለኛው መልስ ለ በመጨረሻዎቹ 10 ቀናት። ጥያቄ 8 በረመዳን ወር ቀን ላይ ሆን ብሎ ወይም እያወቀ የግብረ ሥጋ ግንኙነት የፈጸመ ሰው ማስተሰሪያው ወይም ከፋራው ምንድን ነው? ሀ 10 ምስኪኖችን መመገብ፣ ለ ተከታታይ 2 ወር መጾም፣ ሐመሩሃ 1 ቀን ብቻ ቀዳ ማውጣት። ትክክለኛው መልስ ለተከታታይ 2 ወር መጾም። ጥያቄ 9 ጾም ጋሻ ነው ያሉት ማን ናቸው? ሀ ሰይድና አቡበከር፣ ለ ሰይድና ዑመር፣ ሐመሩሃ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ትክክለኛው መልስ ሐመሩሃ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ጥያቄ 10 ለይለቱል ቀድርን በረመዳን መጨረሻ በየትኞቹ ቀናት መፈለግ ይሻላል? ሀ በጎደሎ ቀናት ማለትም በ21፣ በ23፣ በ25፣ በ27 ወይም በ29፣ ለ በሙሉ ቀናት ማለትም በ22፣ በ24፣ በ26 ወይም በ28፣ ሐመሩሃ በ30ኛው ቀን ብቻ። ትክክለኛው መልስ ሀ በጎደሎ ቀናት ማለትም በ21፣ በ23፣ በ25፣ በ27 ወይም በ29። የተከበራችሁ ወንድም እህቶች ከ10 ስንት ጥያቄዎች እንደመለሳችሁ ኮሜንት ላይ ጻፉልን።